ቪዲዮአችንን እንዴት ዙም ኢን ዙም አውት ማድረግ እንችላለን? ጀማሪ ቪዲዮ ኤዲተር ለመሆን ክፍል 5። ቪዲዮአችንን ዙም ኢን ዙም አውት ለማድረግ እንደተለመደው ካፕከት ላይ የጀመርነው ቪዲዮ ላይ እንሄዳለን። በመቀጠል ቪዲዮአችንን ከመረጠን በኋላ ቪዲዮአችን የቱ ጋር ዙም ኢን እንዲያደርግ የምንፈልግበት ቦታ ላይ ምልክት ካደረግን በኋላ እዚህ ጋር የምታዩት ምልክት ኪፍሬም ይባላል። እሱን እነካለሁ። ከዛ የተወሰነ ስቴፕ በመሄድ ዙም አውት እንዲያደርግ የምትፈልጉት ቦታ ላይ እንደዚህ አስተካክላችሁ ካረጋችሁ በኋላ ተመልሳችሁ የተወሰነ ስቴፕ በመሄድ ወደ ቦታው እንመልሰዋለን። እንደዚህ አሁን ስናየው እንደዚህ አይነት ዙም ኢን ዙም አውት ኢፌክት እናገኛለን። ነገር ግን ዙም ኢን እና ዙም አውት ሲያደርግ ስሙዝ እንዲሆን ከፈለጋችሁ እችን ቀይ ምልክቷን ካያችሁ በኋላ እዚህ ጋር ግራፉን በመምረጥ የተለያዩ ቴምፕሌቶች አሉ። ስሙዝሊ ኢን እንዲያደርግ ኢዚ ኢን እና ኢዚ አውት የሚለውን በመምረጥ እዚህ መጨረሻው ላይ ደግሞ እቺ ቀይዋ ምልክት ካገኛችሁ በኋላ ግራፉን በመንካት ኢዚ አውት የሚለውን በማድረግ ትንሽ ስሙዝ የሆነ ኪፍሬም ማግኘት እንችላለን። ስለ ኪፍሬም ደግሞ ወደፊት በሰፊው እናያለን። እዚህ ጋር አንድ ቲፕ ልጨምርላችሁ። እነዚህን ኪፍሬሞች ማጥፋት ከፈለጋችሁ እላዩ ላይ ቀይ ምልክቱን ካገኛችሁ በኋላ እቺ ማይነስ ምልክቷን ስትነኩ ኪፍሬሙ ይጠፋል። እዚህ ጋርም ሄጄ ይሄን ስነካ ይጠፋል። ይሄኛውንም ሄጄ ይሄን ስነካ ይጠፋል። ማንኛውንም ነገር ከተሳሳታችሁ ወደኋላ መመለስ ከፈለጋችሁ ደግሞ እቺ በተን በዚች አንዱ ማድረግ ይቻላል። ወደፊት ለመመለስ ደግሞ እቺኛው መንካት ይቻላል።